ሰላምታችን በያላችሁበት ይድረሳችሁ። ክቡራትና ክቡራን የኦንታይም ሚዲያ ዜናዎች ጀምረዋል። በቅድሚያ ግን ዋና ዋናዎቹን በአማራ ክልል በአንድ ገዳም በተፈጸመ የድሮን ጥቃት የእናቶች ሕይወት ማለፉ ተሰምቷል። ታደምጡታላችሁ። በቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ዙሪያ ከቤታቸው ተሰወሩና መድኃኒት ተከልክለዋል ስለሚባለው ወሬም ከራሳቸው ያረጋገጥነው መረጃ ይዘናል። ይህንንም ትሰሙታላችሁ። የግብፁ የውጭ ጉዳይ ሚኒስትር ኢትዮጵያ የመልማት መብት ቢኖራትም ግብፅም የመኖር መብት አላት ሲሉ አስጠንቅቋል። ይህንንም እናስደምጣችኋለን። አሜሪካ በሌሊት ከሀገራቸው ማንቁርታቸውን ይዛ የወሰደቻቸው የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ የፍርድ ሂደታቸው ለቀጣዩ ዓመት ሰኔ ወር ቀጠሮ ተይዟል። ይህንንም ትሰሙታላችሁ። ክቡራትና ክቡራን ሰብስክራይብ እያደረጋችሁ አብራችሁን ዝለቁ። በአማራ ክልል በአንድ ገዳም ላይ በተፈጸመ ጥቃት የንጹሃን ዜጎች ሕይወት ስለማለፉ ተሰምቷል። ይህ ትናንት ተፈጸመ የተባለው የድሮን ጥቃት በአባይ ግዮን አርሴማ አንድነት ገዳም ላይ የተፈጸመ ሲሆን በገዳሙ ምግብ ሲያዘጋጁ የነበሩ እናቶች ስለመገደላቸውም ተሰምቷል። ይህ በኢትዮጵያ መንግስት የተፈጸመው የድሮን ጥቃት በገዳሙ ውስጥ ቤተ እግዚአብሔር በመባል በሚጠራው እናቶች ምግብ ለማብሰል የሚጠቀሙበት ክፍል ውስጥ ስለመሆኑም ተሰምቷል። በጥቃቱም ታዲያ የሰው ሕይወት አልፏል፣ በርካቶችንም ቆስሏል። ህንፃው ደግሞ ሙሉ በሙሉ ፈርሷል ተብሏል። በዚህ አሳዛኝ የድሮን ጥቃት 13 ንጹሃን እናቶች ጉዳት ማስተናገዳቸውና ከነዚህም 2 እናቶች ሕይወታቸው ስለማለፉ መሰረት ሚዲያ የገለጸ ሲሆን ታዋቂው እንግሊዛዊ ጋዜጠኛ ማርቲን ፕላውት ግን የሟቾቹ ቁጥር 7 መነኩሴዎች ናቸው እያለ ነው። ስለ ጥቃቱ የተናገሩት አንድ የገዳሙ አባት ቀኑ የቅዱስ ቂርቆስ ዝክር ስለነበር እናቶች ምግብ ለማዘጋጀት ተሰባስበው የነበሩ 13 ናቸው። በእነሱ ላይ ነው የድሮን ጥቃቱ የደረሰው ብለዋል። እጅግ አስገራሚ የሚያደርገው ደግሞ ጥቃቱ በተፈጸመበት ሰዓት በአካባቢው ምንም አይነት ወታደራዊ እንቅስቃሴ እንዳልነበር ነው የገለጹት። የአካባቢው ነዋሪዎች እንደተናገሩት ከሆነ ባለፈው 1 ዓመት በአካባቢው የፋኖ እንቅስቃሴ እንኳን እንዳልነበር ነው የገለጹት። ታዲያ ምንም አይነት የሰራዊት እንቅስቃሴ በሌለበት ሁኔታ የድሮን ጥቃቱ ለምን በአብያተ ክርስቲያኑ ተፈጸመ የሚለው ጉዳይ መልስ አልተሰጠበትም። የአማራ ክልላዊ መንግስት ይህንን ዜና እስከተጠናቀረበት ጊዜ የሰጠው መግለጫ የለም። የኢትዮጵያ መንግስትም ሆነ የኢትዮጵያ መከላከያ ደግሞ በጉዳዩ ላይ የሰጠው መግለጫም ሆነ ይቅርታም የለም። የኢትዮጵያ መንግስት በአማራ ክልል ከፋኖ ኃይሎች ጋር እያደረገው ባለው ውጊያ ላይ የድሮን መሳሪያ እየተጠቀሙ መሆኑ ግልጽ ሆኖ በገዳም ውስጥ በተፈጸመው ጥቃት ግን በርካቶች ሀዘናቸው እየገለጹ ይገኛሉ። የትግራይ አብያተ ክርስቲያናት ሲቃጠሉ፣ የትግራይ ህፃናት በድሮን ሲጨፈጨፉ፣ ድሮኗን በላይነሽ አመዴ በማለት ሲያንቆለጳጵሷትና ሲያሞግሷት የነበሩ የኢትዮጵያ አክቲቪስቶችና ጋዜጠኞች አሁን ላይ በድሮኗ እየተማረሩና እየያሉ ይገኛሉ። ዓለም አቀፍ ተቋማት በንጹሃን ላይ የሚደርሰው ጥቃት እንዲቆም እየጠየቁ ቢሆንም አሁንም ግን እነዚህ ጥቃቶች እየቀጠሉ ይመስላሉ። በገዳሙ ቤተ እግዚአብሔር የሚባለው ክፍል ሙሉ በሙሉ በጥቃቱ ስለመውደሙም ተገልጿል። በሆነው ባልሆነው ነፍጥ የሚያወዛውዙ ታጣቂዎችና የህዝብን ጥያቄ ከመመለስ ይልቅ በጦር መሳሪያ ቋንቋ ብቻ ማውራት የሚቀናው የፌዴራል መንግስት ባለበት በኢትዮጵያ ሰማይ ስር ሰላም እንደመፈለግ አድካሚ ስራ የለም እየተባለ ነው። እስከ ቅርብ ወራት ድረስ የትግራይ ሰራዊት ማለትም ቲዲኤፍ ዋና አዛዥና የትግራይ ጊዜያዊ አስተዳደርን ለ1 ዓመት በፕሬዝዳንትነት የመሩት ሌተናል ጄኔራል ታደሰ ወረደ ከጊዜያዊ አስተዳደር ኃላፊነታቸው በህወሓት እንዲወገዱ ከተደረጉ በኋላ አድራሻቸው ከሚዲያዎች በማጥፋታቸው ምክንያት ከብዙዎች ጄኔራሉ የት ገቡ የሚል ጥያቄ እየተነሳ ይገኛል። ይህ ከማህበራዊ ሚዲያም ሆነ ከሚዲያ መጥፋታቸው ታዲያ የተለያዩ ያልተረጋገጡ ዜናዎች በሳቸው ላይ እንዲወጡ ምክንያት እየሆነ ይመስላል። በርካታ የዲጂታል መገናኛ ብዙሃኖች ከእውነታ የራቁ በርካታ የሐሰት ዜናዎች በሳቸው ላይ ሰርተዋል። ጄኔራል ታደሰ ወረደ በቁም እስር ላይ ናቸው። ጄኔራሉ መድኃኒት ተከለከሉ፣ ጄኔራሉ ከአምባሳደር ማሲንጋ ጋር እንዳይገናኙ ተደረጉ የሚሉና በዛሬው ዕለት ደግሞ ጄኔራሉ ከመኖሪያ ቤታቸው ተሰወሩ የሚል ወሬ በሰበር ዜና እየተሰራጨ ይገኛል። ኦንታይም ሚዲያ ታዲያ እነዚህ ጥያቄዎችን ይዞ ከጄኔራሉ የቅርብ ሰዎች ጋር ማጣራት ያደረገ ሲሆን በማህበራዊ ሚዲያ ላይ እየተናፈሱ ያሉት አብዛኞቹ ዜናዎች ከእውነት የራቁና ሐሰት ስለመሆናቸው የገለጹ ሲሆን አንዳንድ እውነታዎች ደግሞ ግልጽ አድርገዋል።
ሌተናል ጀነራል ታደሰ ወረደ አሁንም ድረስ በተለመደው መኖሪያ ቤታቸው ላይ እንዳሉ ያረጋገጡ ሲሆን ተሰወሩ ተብሎ በዛሬው ዕለት ሲዘዋወር የነበረው ዜና የፈጠራ ዜና ስለመሆኑ ገልጿል። ስለ መድኃኒት ክልከላ የተወራው ነገር ደግሞ እኔ 99 በመቶ እጅግ ጤነኛ ነኝ፣ የምጠቀመው መድኃኒትም የለም ብለዋል። ከአምባሳደር ኤርቪን ማሲንጋ ጋር ለመገናኘት የነበረው ቀጠሮ አስመልክተው ግን እውነት ነው ብለዋል። በወቅቱ የነበሩ ጥበቃዎች ከኔ ትዕዛዝ ውጭ እንዲሆኑ ተደርገው ነበር ብለዋል። በአጠቃላይ ግን ሌተናል ጀነራል ታደሰ ወረደ እንደ ወትሮው ሁሉ በተለመደው መኖሪያ ቤታቸው እንደሚገኙ ለኦንታይም ሚዲያ አረጋግጧል። ሌተናል ጀነራል ታደሰ ወረደ ከወጣትነት ጊዜያቸው ጀምሮ ወደ ትጥቅ ትግል የወረዱ በ17 ዓመቱ የትጥቅ ትግል ወቅትም ስማቸው ከፊት ከሚጠሩ ጀግና ወታደራዊ መሪዎች ሲሆኑ በኢትዮጵያ መከላከያ ሰራዊትና በሱዳን አብዬ ግዛት የሰላም ማስከበር ሂደት ላይ በርካታ ስራዎች የሰሩ ጀነራል ናቸው። የትግራይ ሰራዊት ዋና አዛዥ በመሆንም እስከ ቅርብ ጊዜ አገልግለዋል። ጀነራሉ ጊዜያዊ አስተዳደሩ ከተመሰረተ ጀምሮም የመጀመሪያዎቹ ዓመታት በምክትል ፕሬዝዳንትነት ለአንድ ዓመት ደግሞ የትግራይ ፕሬዝዳንት በመሆን እስከ ባለፈው መጋቢት 30 የቆዩ ሲሆኑ በፌዴራል መንግስት የተራዘመላቸው አንድ ዓመት ሳይጠቀሙ በህወሓት ከስልጣናቸው እንዲወገዱ ተደርጓል። ይህ ሲደረግ ታዲያ ይህ ከአቅሜ በላይ ነው ብዬ ለፌዴራል መንግስት ድጋፍ አልጠይቅም፣ በኃይል ከወሰዱት ግን እዛው አለላቸው በማለት ከስልጣን መውረዳቸው የሚታወስ ነው። በቀይ ባህር ዙሪያ ያለው ውጥረት እያየለ በመጣበት ወቅት አሁንም ቢሆን በናይል ተፋሰስ ሀገራት መካከል ያለው የቃላት ጦርነት እንደገና እያሻቀበ ይገኛል። የግብፁ የውጭ ጉዳይ ሚኒስትር ከሰሞኑ ወደ አዲስ አበባ ሌላ የቃላት ውርወራ ጀምረዋል። የካይሮው የውጭ ጉዳይ ሚኒስትር ባድር አብድላቲ ከሞዛምቢክ የውጭ ጉዳይ ሚኒስትር ጋር በካይሮ ተገናኝተው በሰጡት መግለጫ ኢትዮጵያ የታላቁ ህዳሴ ግድብ አሰራርን ፖለቲካዊ አድርገዋለች ሲሉ አዲስ የክስ ዶሴ ከፍቷል። ግብፅ በኢትዮጵያ ያለ ቅድመ ዝግጅት የሚወሰዱ እርምጃዎች የታችኛውን ተፋሰስ ሀገራት እየጎዱ ነው ስትል ማስጠንቀቃለች። ባድር አብደላቲ የውሃ ደህንነት ለግብፅ የህልውና ጉዳይ መሆኑ ያሰመሩበት ሲሆኑ ኢትዮጵያ የላይኛው ተፋሰስ ሀገር በመሆኗ ብቻ በራሷ ፍላጎት ብቻ መንቀሳቀስ አትችልም ሲሉ ተደምጧል። በቅርቡ እንኳን ያለ ቅድመ ስምምነት የተያዘው የውሃ መጠን በሱዳን ላይ የውሃ መጠን እንዲቀንስ ማድረጉን የውጭ ጉዳይ ሚኒስትሩ የጠቆሙ ሲሆን ግብፅ የኢትዮጵያን መልማት እንደማትቃወም ገልጸው እነሱ የመልማት መብት አላቸው፣ እኛ ደግሞ የመኖር መብት አለን ሲሉ አስጠንቅቀዋል። የግብፅ ማስጠንቀቂያዎች ቀጥለዋል። ኢትዮጵያም ግብፅን ከመራገም አልቦዘነችም። ካይሮና ካርቱም ህጋዊ አሳሪ የሆነ የሶስትዮሽ ስምምነት እንዲፈረም ይፈልጋሉ። አዲስ አበባ ግን በአባይ ህዳሴ ጉዳይ ለዚህ አሳሪ ውል የሚባል ነገር የለም እያለች ነው። እዚህ ላይ ግን በቴሄራን ፋታ ያላገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ዙሪያ ሀገራቱን ከስምምነት ለማድረስ ከፍተኛ እቅድ እንዳላቸው በተለያዩ ጊዜያቶች ገልጿል። ቢሆንም ኢራን ግን የምትቆረጠም አትመስልም። ትራምፕ ትኩረታቸውን በሙሉ መካከለኛው ምስራቅ ላይ ብቻ እንዲተክሉ አድርጋለች። በዓለም ላይ የሚሰራው ጉልበት እንጂ የዓለም ህግም ሆነ አሰራር እንዳልሆነ በግልጽ ያሳየ ክስተት አሜሪካ ባለፉት ወራት ፈጽማለች። በአንዲት ሉዓላዊት ሀገር ወታደሮቿን ልካ መሪዋን አስራ በማምጣት የራሷን ተላላኪ መንግስት በቬንዙዌላ ተክላለች። ጉዳዩ በስመ አደንዛዥ እጽ ዝውውር የቬንዙዌላ ነዳጅን ለአሜሪካ መዝረፍ ነው የነበረው። ያም ሆነ ይህ የካራካሱ ድንገተኛ የእኩለ ሌሊት ወታደራዊ ዘመቻ ከተካሄደ ከወራቶች በኋላ የቀድሞው የቬንዙዌላ ፕሬዝዳንት የ63 ዓመቱ ኒኮላስ ማዱሮና የ69 ዓመት ባለቤታቸው ሲሊያ ፍሎሬስ በኒውዮርክ የፌዴራል ፍርድ ቤት የቀረበባቸውን የወንጀል ክስ በመሞገት ታሪካዊና ረጅም ቀጠሮ ተሰጥቷቸዋል። የማንሃንተኑ የፌዴራል ዳኛ ኤልቪን ሄርለስታይን በሰጡት ትዕዛዝ የማዱሮና የባለቤታቸው የችሎት ምርመራ በይፋ ለቀጣዩ ዓመት ሰኔ ወር እንደሚጀመር ቀጠሮ ተይዟል። የአሜሪካ ልዩ የጦር ኃይል በጥር ወር ከካራካስ በሚገኘው መኖሪያ ቤታቸው ባካሄደው አጭርና ድንገተኛ ዘመቻ ወደ አሜሪካ የተወሰዱት ማዱሮ በችሎቱ ወቅት የእስረኛ ልብስ ለብሰው ነገር ግን ያለ ካቴና ተገኝተዋል። በተመልካች እጅግ በተጨናነቀው ችሎት ውስጥ ማዱሮና ባለቤታቸው የትርጉም ማዳመጫቸውን ጆሮአቸው ላይ አድርገው በጸጥታ የተከታተሉ ሲሆን የቀረበባቸውን የአደንዛዥ እጽ ዝውውርና ህገወጥ የጦር መሳሪያዎችን የመታጠቅ ክስ ሙሉ በሙሉ ውድቅ አድርገውታል። ከፍርድ ቤቱ ህንፃ ውጭ የነበረው ድባብ ግን በሁለቱ ተቃራኒ ስሜቶች የሚገለጽ ነበር። በአንድ በኩል የአሜሪካን ወታደራዊ ጣልቃ ገብነት የሚያወግዙና ፕሬዝዳንት ማዱሮ
ይፈቱ የሚሉ ድምጾች የነበሩበት ሲሆን በሌላ በኩል ደግሞ በስደት የሚኖሩ ኒኮላስ ማዱሮ ያፈናቀሏቸው በስደት የሚኖሩ ቬንዙዌላውያን የአሜሪካን እርምጃ በመደገፍ ደስታቸውን ሲገልጹ ተሰምቷል። ማዱሮ ወንጀለኛ ነው፣ የአሜሪካ ድርጊትም ትክክለኛ ነው ሲሉ ከፍርድ ቤት ውጭ ለነበሩ ጋዜጠኞች ተናግረዋል። ክቡራትና ክቡራን ይህ ኦንታይም ሚዲያ ነው። ለዕለቱ የነበሩ ዜናዎች እነዚህ መስሉ ነበር። በቀጣይ በሌሎች ዜናዎች እስከምንገናኝ ሰላም ለሰው ልጆች በሙሉ። ሰብስክራይብ ማድረግም እንዳይዘነጋ።